አሁን ላይ አንድ በጣም ከባድና አሳሳቢ ችግር አለ። ቻይና ከሰሞኑ ታይዋንን አኔክስ ለማድረግ ወይም ደግሞ በወረራ ለመቆጣጠር እየተንቀሳቀሰች እንደሆነ ታውቃላችሁ። ይሄ ማለት ኢትዮጵያን ጨምሮ አብዛኛው ሀገራት ለታይዋን ያላቸው ሪኮግኒሽን እያነሱ ነው በቻይና ገፋፊነት። ይሄ ምን ያክል ነገሩ ሲሪየስ እንደሆነ ይናገራል። ፋይናንሻል ማርኬት ላይ ላለ ነው ይሄ ነገር በጣም አደገኛ ነው። ታይዋን ላይ የሆነ ነገር ተፈጠረ ማለት ጦርነት ብቻ አይደለም፣ ሙሉ የዓለም ገበያ ነው የሚቃወሰው። ምክንያቱም ታይዋን የዓለም ከፍተኛ ሴሚኮንዳክተር አምራች ናት። እንደምታዩት ከ60% በላይ ዓለም ላይ ያሉ ቺፕሶችን የምታመርተው ታይዋን ናት። እያንዳንዳችን ስልክ ውስጥ የሚገባ ላፕቶፕ ውስጥ፣ እያንዳንዱ ካሜራ ውስጥ፣ መኪናዎች ውስጥ፣ እያንዳንዱ ነገር ውስጥ የታይዋን እጅ አለበት። እነዚህ ቺፕሶች እንግዲህ ወይም ደግሞ የእነዚህ ሴሚኮንዳክተር ፋክተሪዎች 1% ፕሮዳክሽናቸው ቀነሰ ማለት በቀጣዩ ቀን የስቶክ ማርኬት ፕላሜት ነው የሚያደርገው በአንዴ። ኢቭን ቻይና ራሱ ከነዚህ ፋክተሪዎች ውጭ ይሄን ያክል ኤክስፖርት ሊኖራት አይችልም በኤሌክትሮኒክሱ ዘርፍ። ለማንኛውም በደንብ ሬዲ መሆን ይኖርባቸዋል። ለማንኛውም እናንተ ወደ ፋይናንሻል ማርኬቱ መቀላቀል የምትፈልጉ ከሆነ ስለ ክሪፕቶ ከረንሲ በደንብ ተመራችሁ የምትሰሩበትን ኮርስ አዘጋጅተንላችኋል። እዚህ ጋር ሜንሽን ያደረኩላችሁ ቪዲዮ ገብታችሁ እዩት ለመቀላቀል።